አደሩ ማማሩቄ? አልሐምዱሊላህ አብርሃም፣ አንተስ እንዴት አደርክ? ምነው ትንሽ ተኝተህ አታረፍድም ነበር? አይ ምን አርፋለሁ፣ ሰዓቱ እኮ ረፍዷል ማማ። ሰዓቱ ረፍዷል? እኔ ሰዓቱ ተበላሽቶብኝ ነው ቶሎ ያልተነሳሁት። እርስዎ ቀድሞ ከተነሱ ቢቀሰቅሱኝ ምን ነበረበት? ምነው አብርሃም፣ ብርሃን ትምህርት ስለሌላት ትንሽ ተኝቼ ያረፍዳለሁ ብለህ አላከብኝም እንዴ? ኧረ እኔ አላልኩም። ማን ነው ደግሞ እንደዛ ያለው? ብርሃን ነቻ። አላካትም እንዴ? እኔ እሷ አለች ማለት ነው። ሰዓቱን ወደኋላ አድርገው የሞላቸው። እርሶስ ቢሆን እሷን እንዴት ያምኗታል? ጸባዋን እያወቁ። አንተ ሰዓቱን አምነህ እንደተቀመጥከው ነው አብርሃም። ብርሃን እያልኩ እኮ ነው። አንቺ ተነሽ አልኩሽ እኮ። እንዴ አብርሽ ደግሞ ይኸው ተነሱ አይደል እንዴ? ምንድን ነው የተከልከው? አበባ መስል ጧት ጧት የተነሳው ሀም ተጠጣኝ። ገና እሱ ሲያንስሽ ነው። ታንከር ሙሉ ውሃ አምጥቼ ነው ማርከፈክፍብሽ። ለነገሩ ኦኬት ይመጣል። ቆይ አንቺ እኔን ልታሳብጅኝ ነው እንዴ? ደግሞ ምን አደረግሽ ልትል ነው? ምን ይሁን ብለሽ ነው ያላኩሽን መልዕክት ሄደሽ ለማማሩቅ የተናገርሽው? ሰዓቱንስ ለምንድን ነው 2 ሰዓት ወደ ኋላ አድርገሽ የሞላሽው? ታዲያ እሱን ያደረኩት ላሳብድ ነው። እና ለምንድን ነው? አብረን እንድንውል ብዬ ነው። የት ነው ከኔ ጋር አብረሽ የምትዩ? እኔ ስራዬን ትቼ። አንቺስ ትምህርትሽን ማን ሊማርልሽ ነው ከኔ ጋር የምትዩ? እንዴ አብርሽ አልነገርኩም እንዴ? ዛሬ እኮ ትምህርት የለም። ለምንድን ነው የሌለው? መጣልኝ። ዛሬ እኮ የብሔር ብሔረሰቦች ቀን ነው አብርሽዬ። አንተም አላወቅከውም ነበር አይደል? አይደል? የብሔር ብሔረሰቦች ቀንማ ህዳር 29 ቀን ነው የሚከበረው። አሁን ተነሽ። እንዴ ማን የብሔር ብሔረሰብ ቀን አለ? ዛሬ እኮ የአድዋ ቀን ነው ያልኩህ። የአድዋ ቀን ደግሞ የካቲት 23 ቀን ነው የሚከበረው። አንቺ ልጅ ተነሺ። እንዴ በቃ ሸዋ ቀን ነው። ለውሃ ቀን ትምህርት አይዘጋም። ቢዘጋም ውሃው ራሱ ነው የሚዘጋው። አሁን ተነሽ። የሁሉም ቀን በቃልሽ አመደድከው። እሺ በቃ ዛሬ ሁለታችን ቀን ይሁን። ይኸውልሽ ብርሃኔ፣ እንደ ድሮ የእንትን ቀን የከሌ ቀን እያልኩ አብርሃምን አሞኝቼ ከትምህርት እቀራለሁ ብለሽ አስበሽ ከሆነ በአንቺ ራስሽ ተሞኝተሻል። በአንቺ የተነሳ በአመት ውስጥ የሚከበሩትን ቀናቶች በሙሉ የአንቺን የልደት ቀን ያለው በቃል ያስኳቸው። አሁን ተነሽና ዩኒፎርምሽን ልበሽ። ተነሽ። ዩኒፎርም ተቀዷል። በዛ ላይ ደግሞ አሁን ሰዓቱ ስለረፈደ ጮቦቹ ያስገቡኝ። ጮቤዎቹ? አዎ ጥበቃዎቹ። ተነሽ፣ እኔ ራሴ አድርሼሽ እመለሳለሁ። እኔ ዛሬ አልሄድም። ትሄጃለሽ። ተነሽ። አልሄድም። ትሄጃለሽ። አልሄድም። ቦርሳውን ከፍ አድርገሽ ያዥው እንጂ አንቺ። በራሴ ቦርሳ ምን አገባህ? እንደፈለግኩ ብይዘው። ስማ። አዎ ስማ። ደግሞ እኔ በጣም እርቦኛል። እና እኔ ምን ላድርግሽ? በሰዓትሽ ተነስተሽ ቁርስሽን መብላት የራስሽ ድርሻ። እኔ ምን ላድርግ ይላል እንዴ? በመጀመሪያ ላታበለኝ ማን ወለደኝ አለ? በደንብ ቢ እንጂ በኋላ ይርብሻል እኮ። ይራበኝ። ዛሬ ላጠፋው ጥፋት እንዲቀጣ ቀኑ ሙሉ በባዶ ሆዴ ነው የምማረው። እንዴ ካልጠገብክ ሌላ ነገር እዘዝ። እንዴ ጭንቅላቴ ልትጎርሰው ነው እንዴ? ኧረ በፈጠረሽ በቃ ጎረስ አድርጊና እንዴ። ስሜ ብርሃን ይባላል። እድሜ 10 ሲሆን የአባቴ ስም አብርሃም ብርሃን ይባላል። ያው ስሙን ሲያወጣልኝ ለሴትም ለወንድም ስለሚሆን የአባቱን ስም ነው ያወጣልኝ። ያው ተወልጄ ያደግኩት አዲስ አበባ ቅንጦት ለምን የሚባል ሰፈር ነው። ያው አብርሽ በጣም የገባውና ሞደኛ የሆነ አባቴ ነው። የሚገርመው ከተወለድኩ ራሱ አንዴ ብቻ ነው የመታኝ። እሱንም ከሰፈር ልጆች ጋር ወንዝ ወርጄ ሰው ደርሶብኝ ሳያስበው ነው መሰለኝ በጥፊ ያጮለኝ። ከዚያ በኋላ ግን
ሌሊቱን ሙሉ እሱ ሲያለቅስ እኔ ሳባብሎኝ ያደርነው። ደግሞ የሰፈር ሰዎች በሙሉ ነው የሚወዱት እና የሚያከብሩት። እኔም ከሱ ውጭ ማንም ስላይለኝ በጣም ነው የምወደው። ከሱ ቀጥሎ ማማሩቂያን በጣም ነው የምወዳቸው። የአብርሽ ደግሞ ይገርማል፣ በጣም ነው የሚወደኝ። አንዳንዴ ያስቀኛል። ሲያመኝ ያመዋል፣ ሲከፋኝ ይከፋዋል። ከእኔ ጋር ካልሆነብኝ ሞት ብቻውን ምግብ አይበላም። እኔም እንደዛው ወደፊት ተምሮ እንኳን ሰነፍ ነኝ። ትምህርቴንም አቁሜ ቢሆን ሰርቼ ለአብርሽ ቤት መስራት፣ መኪና መግዛት ምናምን ነው የምመኘው እና በጣም አመሰግናለሁ። ግሩም አቀራረብ። የአባትሽ ስራ ምን ነበረ? ሰርጀን ነው። ዶክተር ነው? አዎ። ይሄ ጫማ አብርሽ የጫማ ሰፊ ነው። እሺ፣ ተነሽ። ስለ እናትሽና ለምን በአያትሽ ስም እንደተጠራሽ እስኪ ንገሪኝ። ስለ እናቴ ምንም አላውቅም። ስሜን ያወጣልኝ ግን የአባቱ ማስታወሻ እንደሆነ ነግሮኛል። ግን አያቴን በአካል አላውቀውም። ሁለቱም በሕይወት አሉ ይለኛል። ግን ስለ ሁለቱም ምንም ነገር እንድጠይቀው አብርሽ አይፈልግም። ስጠይቀው ይታመምብኛል። ስለ እናቴ ስለ አያቴ ምንም ነገር አላውቅም። ዘመድ የሚባል ነገር ቤታችን መጥቶ አያውቅም። እናቴ ምን እንደምትመስል እንኳን በአካል አላውቃትም። ሰዎች ከእናታቸው ጋር ብራ